ከፋኛ ምን ነው የኔ አባት? ብሩን አጣን። ገንዘብ ጠፋ። ገንዘብ ጠፋ። ስራ የሚባል ነገር አጣን። እስቲ ምሳ እንብላ። እዛች ይምጡ ዕቃዎትን የያዙና ከፋኝ አሉኝ። ለምንድን ነው የከፋሁት? የከፋው ነገር ብዬ ነው ወጣው። ቤተሰብ አለ፣ ልጆች አሉ። በምን ወካት ሳፍረ በምን ልግባ? እዛ ነገር ባጥቼን ሁሉ ነገር በቃ ዳገት ሆነ። ለዛ ብዬ ከፍቼ ነው ተቀምጥኩት። አይዞት የኔ አባት አይዞት። ስለዚህ አሁን እኔ ጋር ምሳ እንብላ ዛሬ እንኳን። እሺ አባት የኔ ስም መልእክተኛው ይባላል። የኔ ስም መልእክተኛው ይባላል። እቺ ስንት ትመስሎታለች? ወደ 60 ወደ 50 ሺህ በላይ ነው አውጥቶ ለማለት ነው። የኔ አባት ጫማ ራሱ ስንት ሺህ ሲል ይታወቃል። እኔ ማውቀው። ስለዚህ እኔ ምንም አይሉም። ያንተ ፈጣሪ ይስጥልኝ። አሜን። እኔማ መልእክተኛ ነኝ ብዬውታለሁ።